أهلا وسهلا يا رمضان أهلا وسهلا يا رمضان أهلا وسهلا يا رمضان أهلا وسهلا يا رمضان ማን እየመጣ እንደሆነ ታውቃላችሁ? ሩሃችንን ለመመገብ ሆዳችንን የምናስርብበት ታላቅ ወር እየመጣ ነው። በዚህ ወር ሆዳችን ባዶ ቢሆንም ነፍሳችንን በቁርአንና በኢማን ሙቀት እንሞላታለን። አይ ሙስሊም ይገርመኛል። አላህን ብሎ ያላፈረ ቤተ እምነቱን ያስከበረ የሰው እምነት የማይነካ የሚኖር ሰው ለበረካ ዓለም ከከሳሪዎች ነው ይላል። አይ ተመልከሻ። ከዛ ደግሞ ወደ ኢየሱስ ለምጣልሽ። ኢየሱስ እናንተ አምላክ ነው የአምላክ ልጅ ነው ብላችሁ ትላላችሁ አይደለ? ኢየሱስን ስትጠይቂው መልስ ይመልሳል። በሱረቱ መርየም ምዕራፍ 19 ቁጥር 30 ላይ ኢኒ አብዱላህ አታኒ አልኪታበ ወጀአለኒ ነብያ ይላል። እኔ የአላህ ባሪያ ነኝ፣ የአላህ መልእክተኛ ነኝ፣ መጽሐፍም ሰጥቶኛል፣ ነብይም አድርጎኛል ብሎ መልስ ይመልሳል። ከዛ ለእስራኤል ልጆች ምን አላቸው? ኢነላህ ረቢ ወረበኩም፣ ጌታዬ አላህ የናንተም ጌታ ነው የኔም ጌታ ነው ብሎ ይመልሳል። ታዲያ እሱ ጌታ ካለውና የሚያመልከው ፈጣሪ ካለ እንዴት አምላክ ሊሆን ይችላል? ሲቀጥል ደግሞ አምላክ ልጅ መያዝ ከፈለገ ወይም ልጅ መያዝ የአምላክ ባህሪ ከሆነ ለምን ከዚህ ሁሉ ሰው አንድ ኢየሱስን ብቻ መረጠ? ለምን ሁላችንም የሱ ልጅ አልሆንም? ነገር ግን ቅሉ ምንድነው? ሁላችንም የአላህ ባሮች ነን ማለት ነው። ከእስልምና ውጪ ሌላ ሃይማኖት የለም። ትክክለኛ ሃይማኖት የሰው ልጆች የተፈጠሩበት አንድ ሃይማኖት እሱም እስልምና ነው። ሌላ ሃይማኖት በሙሉ ሰዎች ተፈላስፈው ያመጡት የራሳቸው ፍልስፍና ነው ማለት ነው። ይሄ ነው መልሴ። ነው ፍታኝ አልኩት። ከዛ ፍታኝ አልኩት። ወላሂ ነገ እፈታሻለሁ አለኝ። እኔም ነገ ጧት ወይም ከሰዓት ከደወልኩ ፈታኝ ማለት ነው ስለው አዋለኝ። እኔም ጧት ደውዬ ዘጋሁ። ከዛ ፈታኛል አልኩት። እሱም ሰክሬ ነው አለኝ። ካልሽም ብሎ ረጃቱ አለኝ። በድጋሚ ሚስት የለኝም ብሎ አገባ። ባገባ በወሩ ደግሞ ፈታሁሽ አለኝ። እናም ስንት ይቀረናል? አረ እኔስ የቀራችሁ አይመስለኝም። ሶስቱም ያለቀ ነው ይመስለኝ። አንደኛ ለአንቺ ፈታሁሽ ብሏል። ሁለት ፈቶሻል በይፋ ማለት ነው። ሶስተኛው ደግሞ ሚስት የለኝም ያለበት ጊዜ አለ። እነዚህ በተለያዩ ጊዜዎች ከሆኑ ፍች ተፈታሽ ይመስለኛል። አላሁ አለም። ጀዛኩሙላሁ ኸይር። እንግዲህ ብዙ ጊዜ ኮሜንት አላነብም። ትላንትና እንግዲህ በሰራሁት ቪዲዮ ይቅርታ ስላልጠየቅን ይችላላችሁ ይሄ ወንድሞቼ እጅግ አድርጌ አመሰግናለሁ። ሌላው ደግሞ ለክርስቲያን ወገኖቼ አንዳንድ ማስተካከያ ልስጣችሁ ብዬ ነው። ብዙ ጊዜ አንድ ሴት ልጅ ከክርስቲያንና ወደ እስልምና ስትሄድ እንግዲህ ወንድ አተሽ ነው የሚባለው። ወንድ አተሽ ነው እና ሌላው ምንድነው ያው ክርስትና ላይ መዝለል ስለማትቺ ብልግና መስራት መጠጣት ስለማትቺ ምናምን ትላላችሁ። ይሄንን የምናገሩት ሙስሊሞች አይደሉም። ራሳችሁን ገበና ነው የምታወጡትና እኔ ግን የገረመኝ ነገር ምንድነው ወንድ የለም ወይ ክርስትና ጋር ወንድ የለም ወይ? አንዷ እንግዲህ የሙስሊም ወንዶች ብልት የላቸውም ስትል ነበረ ባለፈው። እና ምንድነው እንግዲህ እንደዛ የምታስቡ ከሆነ ታዲያ ለምን እንደዛ ትላላችሁ ነው። ሌላው ደግሞ ኑሐሚንን አታውቂያትም። ባለትዳር ልሁን የልጅ እናት ልሁን እጆኛ ይኑረኝ ሊያገባ የተዘጋጀሁት ልሁን ቀለበት ያደረኩት ልሁን ይካሰርኩት ልሁን ምንም ስለማታውቂ ዘለሽ መተሽ ጥላቻ ነው ምጽፊ። ምንም እስቲ እዩዋችሁ ሙስሊሞች፣ የምሬ ነው። ሙስሊሞችን እስቲ እዩዋቸው፣ ፍቅራቸው እንዴት እንደሚያስቀና ፍቅራቸውን እስቲ እዩዋቸው። እናንተ ግን ዘላችሁ ለስድብ፣ ዘላችሁ ጥላቻ። እንግዲህ ክርስቶስ ተሰቀለ መስቀል ላይ ብላችሁ የምታምኑት ናቸው አይደለ? ክርስቶስ ተሰቀል የሚያደርጉትን አያውቅምና ይቅር በላቸው ስልም ብሏል ብላችሁ የምታምኑት ናቸው አይደለ? እንደዛ ከሆነ እኔ እንኳን ቢያጠፋ መጥፎ ነገር ያባትሽ የናትሽ ገዳይ ቢሆን እንኳን ጥፊ ምን አስባለሽ?
ብሞት ሞቴን ለምን ተመኘሽ? ይሄ እኮ አንቺ መጀመሪያ ፍቅር እንደኔ የምታሳይ ከሆነ ወደ አንቺ ሳባለሁ። ሰው ከራሳችሁ መጀመሪያ ራሳችሁን ሳታስተካክሉ ለምንድን ነው ሌላን ለመተቸት ሌላን ለመናገር የምትሮጡት? ጥቂት ልጆች ናቸው እንደዛ የምታደርጉትና አንቺም ስለ ክርስትና እውቀቱ የለሽ። እኔ በነገራችን ላይ የፕሮቴስታንት እምነት ተከታይ እንጂ የኦርቶዶክስ አይደለም። የኦርቶዶክስ ዶክትሪን ምን እንደሆነ በፍጹም አላውቅም። አንድም ቀን 80 አዱ አንብቤ አላውቅም ምን እንዳለ ምን እንደሌለ። ስለዚህ እኔን መናገር የምትችሉት ጴንጤዎች ናቸው እንጂ ኦርቶዶክሶች አይደሉም። ግን እንደዚህ አይነት ነገር እያመጣችሁ ሰውን ከሰው የምታጋጩ ልጆች መጀመሪያ የራስሽን 80 አዱ በደንብ አንብበሽ ተረጂ። ወንድ ደግሞ ችግር ካለብሽ ችግር የለውም እኔ ጋር ብዙ ስላለው አካፍልሻለሁ። ዮኒ እንዴት ነህ? ሰላም ነው። ሁሉ ሰላም? ሁሉ ሰላም። ዋው ስላገኘው በጣም ደስ ብሎኛል። ታንክ ዩ። ከመጣ ስንት ጊዜ ሆነ? ከመጣው 4 ቀን። እሱም ቀዘን እሷም ቀዘን ናቸው። ተግባባ። የኦሮሞ ልጆች እኔ እንጦጦ ፓርክ ተገናኝተን በፍቅር ሰላም ብለውኝ አብረውኝ ፎቶ ሲነሱ ዮኒዬ መቼ ነው የምትመጣው እኛ ጋር? እመቤቴ ምስክሬ። ምክንያቱም እንደማልጠላ ስለሚያውቁ ሀገር እንደማስበልጠው እንዴት ሰው ሀገሩን ይሸጣል? እንዴት ሀገሩን ይሸጣል? ሮሚ ካሜራውን ናችሁ አታልቅሽ እባክሽ አታልቅሽ። ይሄ ለችጋራም ልጅ አንገቱን ይዘን ቆይ፣ ምንም ችግር የለው። አንቺ አታልቅሽ ሮሚ። ይሄ ቀን እኮ ያልፋል። አንቺ መናደድም የለብሽ። የችጋራም ልጅ አንገቱን አንቀን እናመጣዋለን። አንገቱን አንቀን እኛ ዋጋ እንከፍለዋለን። ችግር የለው። አንቺ አታልቅሽ። የኢትዮጵያ ሕዝብም አንገቱን ቀና ማድረጉ አይቀርም። ምንም ችግር የለው። ምንም ችግር የለውም። ያውልሽ ሮሚ፣ ዮናስ ማለት በተከፈለው የሚጮህ ውሻ ነው። እናንተ እኮ እንዴት ነው እንትን የምትሉት? እሱ አንዱን እየሆነ የሚጮህ ውሻ ማለት ዮናስ ሙሉነህ ነው። በተከፈለው ቦታ የሚጮህ ውሻ ነው እሱ። እኛንን እኮ ጥፋተኞች፣ እሱንም የምንከተለው እኛንን ጥፋተኞች፣ እሱ ሳይሆን እኛንን ጥፋተኞች። እሱን እላይ ያወጣ ነው እኛንን። እሱ ማለት ሆዳም ውሻ ነው። በተከፈለበት ነው የሚጮህ። እስቲ አይተሽ ከሆነ ከወያኔ ጀምሬ ሮማን ማቀሽ ከአስራ ምናምን ዓመት ነው በፌስቡክ ማለት ነው። እስቲ አቋሙን እይ። አንዴ ጴንጤ ነው፣ አንዴ ኦርቶዶክስ ነው፣ አንዴ ሙስሊም ነው፣ አንዴ አማራ ነው፣ አንዴ ትግሬ ነው፣ አንዴ የሆነ ነገር ነው። እሱ በተከፈለበት የሚጮህ ነው። ምን ሰምቻለሁ። ዳልቻ እኮ የሚያውቀው ሰው የለም። ዳልቻ እኮ አንድ ተራ ሰው እኮ ነው። ተራ ማህይብ ሰው ያ ሰው የማያውቀው የትም ሲበሳበስና ሲደሳደስ የነበረ ተራ ሰው ዳልቻ ማለት። በኦሮሞ ትግል ውስጥ ያልነበረ፣ በማንም ትግል ውስጥ ያልነበረ ነው። መጠየቅ ባለበት ነገር ላይ መጠየቅ አለብህ። ገንዳ ነው አባቴ። የኦሮሞ ልጆች እነ ዳልቻ ቋንቋ እንኳን አያውቁም እኮ ኦሮምኛ። ጂጂ ዝሆን ገንዳ ምን አባሽም አታመጭም። ምን አባሽም አንቺ ዝሆን ምን አባሽ ታመጫለሽ? ምን ልታመጪ? የምትፈልጊውን አሰማሪ። ምን ልታመጪ? ፖለቲካ እኮ አምኜበት የገባሁት ሰው ነኝ እኔ። በደንብ አምኜበት የገባሁት። አጫሉ ጀግና ነው። ግጥም አድርጌ ነው የምነግርህ። ጀግና ነው። በሕይወት እያለ የሚፈልገውን ተናግሯል። አዎ ስህተቶች ነበሩበት። ልክ እንደ ዮኒ ማኛ በትክክል ፖለቲካ ይበላሃል። ይሄ ያለ ነገር ነው። ፖለቲካ ላይ እኔም ነገ ያጅ ነኝ አውቀዋለሁ። ስናወር ቢግ ዲል። ነገ ልሄድ እችላለሁ እኔ፣ ምንም ችግር የለውም። ግን ኦሮሞ ገዳይ ነው ለማስባል ዮኒ ማኛ ዛሬ ደግሞ የተናገርከውን ሰምቼ በጣም ገርሞኝ እኮ ጠዋት ወደ ስራ ሲሄድ ጊዜ ስላልነበረኝ እስቲ አሁን ለሻይ ስወጣ ላውራህ ብዬ ነው። አየህ ይኸውልህ እኔ ቤተልሔም ወንድ ተኩል ነኝ ያልኩ በምክንያት ነው። ይሄ የስራ ዩኒፎርሜ ነው። በነገርህ ላይ እንዲህ ነው ሰርቼ ሴቷ ልጅ እንደወንድ ያው ሴቶች አይሰሩም ማለት አይደለም። እንደውም ከወንዶች በተሻለ ቁጭ ብለው የሶሻል ሚዲያ ገንዘብ ከሚለቃቅሙት በተሻለ ብዙ የአረብ ሀገር ሴቶች ብዙ እኛ ሴቶች ሰርተን ህይወታችንን በደንብ ነው
ልጆቻችንን የምናሳድገው። ለምነን ወይ ህዝብን እርስ በርስ አባልተን ወይ በሰው ደም አይደለም እኔ የምኖረው። ሲቀጥል የተናገርከውን ዛሬ አይቼ ነበረ። ቤተሰቧን ማታስተዳድር ለአማራ ህዝብ ድምጽ መሆን አትችልም ነው ያልከው። ቤተሰቦቼ እንዳይሰሙ አንተ ምንም አይነት ኢንፎርሜሽን ስለሌለ አንተ ቀዘና። አንድ እውነት ልንገርህ፣ እኔ እዚህ ሀገር መጥቼ እህቶቼን ወንድሞቼን አለፍ ሲል አክስት ያጎተቼ ልጆች ሁሉ ስዊዘርላንድ አሉ ነው ያመጣኋቸው። እህቴና ባሏ 20 ዓመት ትዳር አላቸው እዚህ ሀገር። ዲፍኒ ስዊዘርላንድ ህዝብ የሚቀናባቸው። እኔ እዚህ ሶሻል ሚዲያ ላይ ውሸት አላወራም፣ ምክንያቱም የምኖርበት ሀገር ስለሆነ። የእህቴ ባል እኔ ከሚስቱ በላይ ነው የሚወደኝ፣ እህቴ ነው የሚለኝ ልንገርህና፣ እኔ እንኳን የቤተሰቦቼን ትዳር ላፋታ ይቅርና ማለት ነው። በተረፈ ወንድሜ ችግር ቢኖርበትም ራሱ እንደ ሰው ችግር ሊኖርበት ይችላል፣ ከሚስቱ ጎን ችግር ሊኖርበት ይችላል። ሚስቱን ራሱ እኔ ነኝ እዚህ ሀገር ያመጣኋት ባይገርምህ ማለት ነው። ሲቀጥል ስለ ልጅ አባቴ የተናገርከው ነገር አለ። የልጅ አባቴ ሶሻል ሚዲያ ላይ እንዴት አድርገሽ አንገብግበሽ እንትን እንዳልሽው ምናምን ስላልከው ማለት ነው። እኔ እሱ በሄደበት መንገድ እሱ በሄደበት ተራ መንገድ መሄድ አልፈልግም ዮኒ። ምክንያቱም ከመሀላችን የወጣች ሕፃን ልጅ አለች፣ አባቷ ነው። እሱ ተራ ሰው ስለሆነና ፕራይቬት ህይወቱን መደበቅ አቅቶት ወይም ይሄ ፈስ ያለበት ዝላይ አይችልም፣ አስቀድሜ ልለፍልፍ ችግሬን ሀገር እንዳያቀብሉ ለሚለፈልፈው እኔ ደንታ የለኝም። እንዳልኩ ሕፃን ልጅ አለች በመሀላችን፣ እቺ በሽተኛ የምትላት ልጄ ማለት ነው። እኔ ግን እናቷ እሱ ጥርግ ቢልም ማለት ነው እንደ ወንድ እዚህ ድፍን ስዊዘርላንድ ህዝብ ያውቃል። እኔ የህይወቴ እናት ሲሉኝ ሲጠሩኝ ብታይ ማለት ነው አንተ ወንዱ ቁጭ ብለህ ትሸራ ነበር። ስፖርተኛ ነኝ ካራቴ ነኝ ብለህ የምትለው ማለት ነው። ሲቀጥል በየባሩ ልጅሽን እየዘጋሽ በር በየባሩ እየሄድሽ የምታድሪ መሆንሽ ምናምን አልክ። በነገር ላይ ያው አንተ አራዳ ነህ። ባር መሄድ ወይ ራት መብላት ሬስቶራንት ወይ ወጥቶ እንትን ማለት እኮ ነው አይደለም። ይሄ ከሰው ልጅ ህይወት ፓርት ውስጥ እኮ አንዱ ነው። የልጄን በር ማልዘጋባት ይሄ ስዊዘርላንድ ነው። ዛንዳ አሜሪካ መሰለ ፏየ እያሳደግ ወይም ደግሞ በር ዘግተ ምናምን ታሳድግበት ሀገር መሰለ። እዚህ እኮ እኛ ሳይሆን ልጆቻችን የምናሳድጋቸው እነሱ ናቸው ተቆጣጥረው። እንኳን እንደ ፑቹ አይነት ልጅ ቀርቶ ለኖርማል ልጅ እንኳን በጣም ስትሪክት ነው። ዝም ብለህ ኢሮፕን አታውቀውም አንተ። የምታውቀው ነገሩ ያንን አሜሪካ ሄድ ነው። እስቲ ወደዚህ ሀገር ህጉን ራሱ ወቀው። ሲቀጥል እኔ ልጄን የምጥል እናት አይደለም። እኔ ጀግና እናት ነኝ። አንተ ሽንታ ጀግና ማለት ነው። ሌላው ምጨምርልህ ምንድነው ያልከው? ጠንቋይ ነው ያልከው። ጠንቋይ ያልከው ነገር እኔ በጣም ያስቀኛል። ሰዎች ጠንቋይ፣ አስማት፣ መድኃኒት ምናምን ሲሉ እኔ በጣም ነው የምስቀው። ምክንያቱም በአብዛኛው ስለ ጠንቋይ ስለ መድኃኒት ምናምን የሚያወሩ ሰዎች ያው ሌባ እንደራሱ ቀማኛ እንደነፍሱ ስለሆነ እንደራሳቸው ስለሚመስላቸው ነው ሌላውን ሰው እንደዛ ብለው የሚናገሩት ማለት ነው። እኔ ቤቴ ጽድት ያልኩ አንገቴ ግልጥ ሲደረግ መስቀል ነው የሚታየው። ከጥንት ጀምሮ ፎቶዎችን ብትመለከት ማለት ነው በጣም ኦርቶዶክስ ነኝ። እኔ አንገቴ ላይ ጌጥ እንኳን ማድረግ አልወድም። ይሄ እንደውም አማራ የሚል ሀብል አሰርተው ስለሰጡኝ ለአማራ ሕዝብ ሲባል ብዬ ያደረኩት ነው አንገቴ ላይ። በኔ ኤክስ ላይ በቅንድቤ ምናምን መድኃኒት አሰርቼ የማረግበት የትኛውን ፎቁን የትኛውን ህንጻውንና የትኛውን አውሮፕላኑን እንዲያወርሰኝ ወይስ ስለምኑ ነው? እኔ እኮ ነው ስዊዘርላንድ ያመጣው። ዳዊት ጥላሁን እኮ እኔን ከማግባቱ በፊት ራሱ ያን ያህል የሚታወቅ ሰው አልነበረም። አታውቀውም እንዴ? እድሜ ለኔ በየሶሻል ሚዲያው ሳይፉ ኢንተርቪው ያረክበት ሰይፉ ፋንታውን ይንገርህ። ሰይፉ በጣም ጓደኛችን ነበረ፣ በመሀላችን የነበረው ሰይፉ ይንገርህ። እና አንገብግበሽ ምናምን ብለህ እሱ እያለቀሰ ተናገረ ላልከው እኔንም ሲያገባ የድሮ ሚስቱን ሌላ ሚስት አለችው ጀርመን ሀገር የምትኖር ከኔ በፊት አግብቶ ይፈታት እኔንም ሲያገባ እሷን እንዲበድላኝ እያለ ድፍን ስቱዲዮ ውስጥ አርቲስት በተሰበሰበበት እያለቀሰ እውነት መስሎኝ ነው አግብቼ እኔም እሳት ውስጥ ተጠምጄ። ያው እኔ ግን የራሴ ፕሮግራም ስለነበረኝ ልጄን በሰላም ማሳደግ ስለነበረብኝ ጌራውት ብዬ ልጄን ያሳደግኩት ማለት ነው። ሁለት ፕሮብሌም ስለማልፈልግ ምንም የምታውቀው ነገር የለም ስለኔ። ወጥተህ የተናገርከው ሁሉ በጣም ሐሰት ነው። ሌላ ብትፈልግ አይሻልም? ሌላው ቤቲ በእንዲህ አይነት አሉባልታ ቤተልሔም ዳኛቸው ራሷን ታሸማቀቃለች ወይ ከአማራ ትግል ወደ ኋላ ትላለች ብለህ ካሰብክ በጣም ተሳስታ። እኔ እንዳንተ ሆዳም አይደለሁም።
ባገኘውበት እየተገለባበጥኩ ለጌም ወይ ደግሞ ለዚህ ለመንግስት ገንዘብ ምናምን ብዬኔ ህዝቤን ምክድ መስሎ ነው። ሞኝ ነህ በጣም። ሌላው እናንተም ስሩ ምናምን ያልክ ስም እየጠቀስክ የተናገርከው ነገር አለ። በአማራ ህዝብ ውስጥ አትግባ። ሲጀመር ሁላችንም ትናንትና እያወራን ነበር። ግሩፕ አለን በነገር ላይ አንተ ተሰብስበን የምናወራበት ስንስቅብህ ነው የምናመሸው። ማንም ዞር ብሎ አንተን እንደ ወንድ ወይም እንደ ሰው ቆጥሮ የሚናገርህ ነገር የለም። ልጅሽ በሽተኛ ወይም ደግሞ ልጅሽ እግዚአብሔር ያሳድግልኝ ስላልከው አዎ አሜን ያሳድግልኛል፣ አሳድጎልኛል እግዚአብሔር ይመስገን። ግን አድገው ያልጨረሱ ልጆች አሉ። በአፍ መስቃ እንዳትናገር። ምክንያቱም በልጆች ላይ ምንም አይነት ነገር እንዲደርስባቸው እኔ ራሱ ስለማልመኝ፣ ምክንያቱም እነሱ ህፃናት ስለሆኑ እንዳንተ ስላልሆኑ ዝርክርክ ማለት ነው። እና አፍህን ዘግተህ ተቀመጥ እዛ አግበስብስ እዛ እንደፈለግ። ከዚህ በኋላ ግን ቀና ብለህ ስለኔ አሁንም ደግመህ እናገራለሁ ካል አለቀም እያሳደድኩ ነው መመታ ኩበት ይሁኒ ማኛ አገር በገባ አገር ይሸጣው ይሁኒ ማኛ አገር ሸጣው አላለችም። ሀገሮች ለካ ሀገር መግባት በአንዳነት ነው። ለካ ረስቼው ነው። ይቅርታ አድርጉልኝ። ጀለስ ሀገር ሽትዩኒ ማኛ ሀገር ገባለች እና ምን አለ መሰለ ብቃት ሲኖር ልብ ሲኖር ሁሉ ነገር ሲኖር ይላል። ምንድነው አሁን የፈለጉት? ምንድነው በኦሮሞ ልጆች ለማሳበብ ፖለቲካ እየሰሩ ነው። የአማራ አቀንቃኝ ነን የሚሉ ዝምባሞች ማለት ነው። አቀንቃኝ ህዝቡን አይደለም የአማራ አቀንቃኝ ነኝ ብለው የሚያስቡ ሰዎች ምንድነው ለፖለቲካ እንዲያመቻቸው ዮኒ ማኛን ኦሮሞ ገደለው ብለው ለማስወራት እንዲመቻቸው ፖለቲካ እየሰሩ ነው። ገባ? ይሄ ነው ፖለቲካ። ዮኒ ማኛ ኮፍያውን ሲለውጥ አብሮ አመለካከቱ እንደሚለወጥ በዚህ ቪዲዮ ያሳያችኋለሁ። እስከ መጨረሻው እዩት። ማኛው አማራ ነው። ዮኒ ማኛ አገው ነው። አገው ነኝ እኔ። ዘር አልናገር ብዬ እንጂ ትግሬ ነኝ። በአያቴ ትግሬ ነኝ። ጉራጌ ነኝ። አሜሪካዊ ነኝ። ሰላም እናትና ልጁ ማኛው ምርጥ የተዋህዶ ልጅ ነኝ። ሰላም ዮኒ ማኛ ጴንጤ ነው። የተቀጠቀጠልኝ ኢየሱስ ነው። አሰላሙ አለይኩም ሮኮቦት መርካቶ ማኛው ኢስላም ነው፣ ሙስሊም ነው። ማኛው ትግሬ ደግሞ ሰው ነው። ቲፒኤልኤፍ ሌባ ናቸው። ሌባ። እኔ የሚመቸኝ መለስ ነው። መለስ ዜናዊ በጣም ይመቸኛል። ትግሬዎች በጣም ይመቹኛል። በጣም ምርጥ ኢትዮጵያዊ ትግሬ ነው። አማራ ነው ኢትዮጵያን የሰራው። ልቅራብ አማርኛ ፊደል ቀርጾ ምን ብሎ ኦሮሞን ሱሪ ያስለበሰ ምን ያደረገ አማራ ነው። ልቅራብ አማራ ጡት ቆራጭ ነው። ሚኒሊክ ጡት ቆራጭ ነው። አማራ ምንም ሰርቶ አያውቅም። አማራ እኮ የተማረ የለም እኮ ደፍተራ ሁሉ እኮ ነው። የማይረባ እኮ ነው። ዱቄታ። አብይ ገዳይ ነው። አዳነች አበቤ ገዳይ ናት። ሽመልስ አብዲሳ ገዳይ ናቸው። ወረኛ ሁሉ እንደ አብይ ደግሞ መሪ አለ፣ እንደ ሽመልስ አብዲሳ መሪ አለ። አዳነች አበቤ ምርጥ ናት። ይመቻት። ምርጥ ናቸው። ብልጽግና እንደዚህ በኢትዮጵያ ታሪክ ተሰርቶ የማይታወቅ ነገር እየሰራ ነው። አብይ ጭንቅ ያለው በጣም መንሱር ዋቴ ነው። ዋቴ እኔ የወንድ ቅንቅናም መንሱርን የሚጠላ የወንድ ቅንቅናም ሙሉ ነው። ምድረ ተሳዳቢ ጴንጤ አያጭስም፣ አይጠጣም፣ ሙዚቃ አይሰማም። አንተነ ስዕል የምታመልከው፣ አንተነ ሙዚቃ የምትጨፍረው፣ ምን የምትለው የተዋህዶ ልጆች ናችሁ። ዱቄታም እንዴ ጴንጤ አይደሉ? ቤተክርስቲያናቸው የሚዳንሱ የሚዘሉ መዝሙራቸው እንዳለ ዘፈን አይደለ? ሲገለባበጡ አይደለም የሚውሉት እንዴ? እንደ ተዋህዶ ደግሞ ቅዱስ የሆነ የተዋህዶ መዝሙራችን እኮ በቃ ስለ መንፈስ ነው፣ ስለ ምናምን ነው።
እንደ ጴንጤ ደግሞ የሚደንስ ዘፈን የሚሰማል እንዴ? ሙስሊሞች በጣም ይመቹኛል። እውቀት አላቸው፣ አስተማሪ አላቸው። በጣም አንድ ነገር ልንገርህ፣ እኛን አሸውድም አንተ። እኛ እንደኛ አላለ ዮኒ ማኛ ፈሪ ነው አይገባም ሀገር ቤት ብሪጅስቶን ማይክሽን ኦን አድርጊ። ይሄ እኮ ሲሪየስ ነው። እኛ አንተን እንደ ሰው ቆጥረን እንደዚህ አይነት ነገር ሰርተንም አናውቅም። ቆቆ መሳቅ አይደለም። እንዴ ዮኒ ማኛ ሀገር ቤት ለሲ ወንድ ነው ግባ ብለን እኛ እናውቀው። ቆቆ እኮ መከራከሪያ ሊሆን አይችልም ወንድሜ። ጠቅላይ ሚኒስትሩን ብሪጅስቶን ጠቅላይ ሚኒስትሩ ጋዜጣ ላይ ተችቷል የተባሉ ሰዎች ፍርድ ቤት ሲቀርቡ አይደለም እንኳን ሰድበ ካድሬ ስለሆንክ ነው፣ ተገዝተ ነው፣ ተሽጠ ነው። አንተ አሁን እንደው 3 ኮንዶሚኒየም ቤት ምን ይሰራልሃል? ልንገርህ ደግሞ ካድሬና ኬሻ አንድ ናቸው። ካድሬና ኬሻ ኬሻውን ጤፍታን ከተክበት አይቆምም። ዮኒ ማኛ ልባለው አንተ እየነገርኩ ልብ ያለው አትበለኝ። እኔም አብይ እንደግፌ ብገባ ገባለሁ። ማንን ነው? እኛ እኮ ደንቆሮች አይደለም። እሺ ስማ፣ እኔ ወራዳ ንግግር አቁ። እኔ ግን ለዮኒ ጥያቄ አለኝ። ዮኒ ማለት ነው የደገፍኩት መልሳ የት ቦታ ዮኒ ምን የት ቦታ አይደለም። በጋርድ መግባት በጣም ቀላል ነው። እኔ ለጋርድ ስከፍል አልኖርም። ከገባው በነፃነት መኖርን ነው የምፈልገው። ጋንዱ ገደ ምክንያቱም ነፃነቴን እንዲታሰርብኝ አልፈልግም። እንደዚህማ መንቀሳቀስ አሁን ምናልባት ቦሌ ኤርፖርት እየሄደ ነው። 4 ቀን በሙሉ ምን ሲያደርግ ነበር? ለምን አልወጣም? ዛሬ ነው ወጥቼ ቪዲዮ ሰራው። ዮኒ ማኛ መረጃው ደርሶኛል ልለቀው ብዬ ግን ሌላ አይዲያ ነበር ዛሬና ለዛ ነው ወጥቶ የለቀቀው። 4 ቀን በሙሉ ሲወራ ምን ሲደረግ እኔ በጣም ያደነቅኳት ልጅ እኔ ገባለ ፈራሱ ሰምቻለሁ፣ ግን እርግጠኛ አልነበርኩኝ። እሱ ነግሮኛል for 2 weeks። ከበደ በጣም ይቅርታ፣ አሜሪካን ሀገር የምትኖረው ጓደኛዬ በጣም ይቅርታ። እግዚአብሔር ለዛም እንዲም ሆኖ ከተመቸሽ ይሁን። ሮምዬ ኦኬ፣ ጀርመን ያለው ፍቅር ሮሚ ብትሰድቢንም ኦኬ ላላችሁኝ ከነ ችግሬ ከነ ስድቤ የተቀበላችሁኝ ኦሮሞ ልጆች በጣም ይቅርታ። በጣም ስላስቀየምኳችሁ ይቅርታ። እግዚአብሔርን ጊፍት የሚሰጠኝ እዚህ ጋር እግዚአብሔር